በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾም ሙሽሪትን ትመስላለች። ጾም ሙሽሪትን ትመስላለች። ሙሽሪትን በሰርግ አዳራሽ ሆነው የሚቀበሏት ሰዎች ቤቱን ያስጌጡታል፣ ይሸልሙታል። ወደ ሰርጉ አዳራሽ የሚገባውን ሰው የሰርግ ልብስ ለብሶ እንደሆነ የቆሸሸ እንዳልሆነ አይተው ያስገቡታል። እኛም እንዲህ ልንሆን ይገባናል ብዬ እነግራቸዋለሁ። ልቦናችንን በማንጻት ሊል ዘሊል ከመሆን በመራቅ የክፋትን እርሾን በማስወገድ ከጾም ጋር አብረው የሚመጡትን የሚያጅቧትን መልካም ምግባራትንም ለመቀበል የልቦናችንን ውሳጤ በመክፈት የምግባር እናት የማስተዋል እንዲሁም ለሌሎች ምግባራት ሁሉ ንግስት የምትሆን ጾሙን ልንቀበላት ይገባናል ብዬ እነግራቸዋለሁ። ይህን ያደረግን እንደሆነ ታላቅ ሐሴት እናደርጋለን። እርሷም ቁስለ ነፍሳችንን ትፈውስልናለች። በሌላ አገላለጽ ብነግራችሁ ሐኪሞች በአንድ ታማሚ ሰውነት ውስጥ ያለውን ቆሻሻ መርዘኛ ፈሳሽን ማስወገድ ሲፈልጉ መጀመሪያ የሚያደርጉት ነገር ቢኖር ታማሚው ምግብ ከመውሰድ እንዲቆጠብ ነው። ታማሚው ለጊዜው ምግብን ከመብላት ካልተከለከለ ሐኪሞቹ የሚሰጡት መድኃኒት እንደተፈለገው ውጤት አይሰጥም። እኛም ቁስለ ነፍስ ቁስለ ሥጋ የምትፈውሰውን ጾም ስንቀበላት ከዚህ በላይ ልንሆን ይገባናል ብዬ እነግራቸዋለሁ። ድህነተ ሥጋ ድህነተ ነፍስን የምንሻ ከሆነ ልቦናችንን ንጹሕና ንቁ በማድረግ ልንወስዳት ይገባናል። እንዲህ ካልሆነ ግን ከጥቅሟ ይልቅ ጉዳቷ ያምዝ። ቅዱስ ዮሐንስ አፈወርቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። በሕይወቴ ዘመን አንዲት ነገር ሻትኩኝ፣ በቤት ተጥዬ መኖሬን መረጥኩኝ። ከኃጥአን እንኳን ያንተ ደጅ ይሻላል።